ፒኖኪዮ የልጆች ተረት በኢትዮ ሻይን ቻናል። ከረጅም ጊዜ በፊት በአንዲት ትንሽ ከተማ ውስጥ ጌቤቶ የተባለ አሮጌ አሻንጉሊት ሰሪ ነበረ። ጌቤቶ በህይወቱ የተጸጸተበት ብቸኛው ነገር ልጅ አለመኖሩ ነው። አንድ ቀን በጫካ ውስጥ ሲዘዋወር ለአዲሱ አሻንጉሊት የሚሆን ትክክለኛውን ግንድ አገኘ። ይህ ግንድ የሚያምር አሻንጉሊት ለመስራት የምፈልገው ትክክለኛ ግንድ ነው አለና ግንዱን ወስዶ ተሸክሞ ወደ ስራ ቦታው ሄደ። ግንዱን ጠረጴዛው ላይ አስቀምጦ መቅረጽ ጀመረ። ግን በድንገት አንድ ያልተጠበቀ ነገር ተከሰተ። ከግንዱ ውስጥ አንድ ድምፅ ሰማ። ጌቤቶ በመጀመሪያ ላይ ደነገጠ። በኋላ ግን ተሳስቶ ይሆናል ብሎ አሰበ። ጌቤቶ መቅረጹን ከቀጠለ በኋላ ድጋሚ ይህንኑ ድምፅ ሰማ። በእርግጥ አርጅቻለሁ፣ ድምፆችንም እየሰማሁ ነው። ጌቤቶ መስራቱን ቀጠለ። በመጀመሪያ የአሻንጉሊት ጭንቅላት አወጣ። በመጨረሻም እጆቹንና እግሮቹን አከታተለ። ጌቤቶ በመጨረሻ አሻንጉሊቱን ጨረሰ። ወንበር ላይ ያስቀመጠውና ቤቱን ማስተካከል ጀመረ። በዚያን ጊዜ ሌላ ድምፅ ሰማ። ሃሎ! ጌቤቶ በድንጋጤ ዙሪያውን ተመለከተ፣ ግን ከሱ ሌላ ማንንም ማየት አልቻለም። ከጥቂት ቆይታ በኋላ አሻንጉሊቱ ከወንበሩ ወረደና በክፍል ውስጥ መደነስ ጀመረ። ይህን ጌቤቶ በማየት ራሱን ላለመሳት በጣም ታገለ። አምላኬ፣ ይህ አሻንጉሊት በህይወት አለ? በእርግጥ እሱ እውነተኛ ልጅ አልነበረም። ጌቤቶ አሻንጉሊቱን በእጁ ያዘ። ልጄ፣ ከአሁን ጀምሮ ስምህ ፒኖኪዮ ይባላል። ጌቤቶና ፒኖኪዮ አብረው አስደሳች ጊዜ ማሳለፍ ጀመሩ። ፒኖኪዮ ወደ ትምህርት ቤት የሚሄድበት ጊዜ ነበረ። ግን ጌቤቶ ፒኖኪዮን የትምህርት ቤቱን የጽህፈት መሳሪያ ለመግዛት ገንዘብ አልነበረውም። ስለዚህም ኮቱን ሽጦ ገንዘብ ለፒኖኪዮ ሰጠ። ፒኖኪዮ ገንዘቡን ወስዶ በደስታ ወደ ትምህርት ቤት አመራ። ሁሉንም ሱቆች፣ ሰዎች፣ የገበያ ቦታዎች በመመልከት በመንገድ ላይ መሄድ ጀመረ። ድንገት ከፊት ለፊቱ ግርግር አየ። ምን እንደተፈጠረ ለማወቅ ወደ ህዝቡ መካከል ገባ። እሱ በጣም አጭር ስለነበረ ወደ ግንባር ለመድረስ ሁሉንም ሰው አልፎ ሄደ። ያየው ነገር ትልቅና ያሸበረቀ ድንኳን ነው። የሰርከስ ድንኳን ነበር። ከድንኳኑ ፊት ለፊት ያለውን ተቆጣጣሪ ደንበኞችን እየጠራ ነበር። ፒኖኪዮ ውስጥ ያለውን ለማየት ጉጉት ነበረ። ነገር ግን ተቆጣጣሪው እንዳይገባ ከለከለው። ካልከፈልክ ወደ ውስጥ መግባት አይቻልም። ፒኖኪዮ ለጥቂት ጊዜ አሰበ እና ጌቤቶ ለትምህርት የሰጠው ገንዘብ አስታወሰ። ገንዘብ አለኝ። ገንዘብ ከኪሱ አውጥቶ ሰጠው። ድንኳኑ ውስጥ በጣም አስደሳች ነበረ። መድረክ ላይ ሲጫወቱ ተመለከተ። አረ እነሱም ከእንጨት ናቸው የተሰሩት። መድረኩ ላይ የዘለለ ፒኖኪዮ በአሻንጉሊቶች መሃል መደነስ ጀመረ። የዝግጅቶቹ ተመልካቾች ግን ተናደዱበት። ከመድረክ ላይ ያለው የሰርከስ ባለቤት የአሻንጉሊቶቹን ገመዶች ይዞ በቀጥታ አሻንጉሊቶቹ መደነስ በማየቱ ገመድ የሌለው አሻንጉሊት ብዙ ገንዘብ ይሰራልኛል ብሎ አሰበና ትርኢቱ እንዳለቀ ፒኖኪዮን ያዘውና በረት ውስጥ አስገባው። ፒኖኪዮ ጌቤቶ ያለውን ባለማዳመጡ በጣም ተበሳጨና በቀጥታ ወደ ትምህርት ቤት ባለመሄዱ አለቀሰ።
ፒኖኪዮ እንደተጸጸተ አንድ ፌሪ ከጎኑ ታየ። አባትህ አድርግ የሚልህን ማድረግ ነበረብህ፣ ነገር ግን አሁን ስህተትህን እንደምታውቅ አይቻለሁ። ለዚህ አድነሃለሁ፣ ግን ተመሳሳይ ስህተት እንዳትሰራ። ፒኖኪዮ በጣም ደስተኛ ነበረ፣ እንባውን አበሰ። ግን ገንዘብ የለኝም፣ አሁን እንዴት ነው ወደ ትምህርት ቤት የሚሄደው? ፌሪዋ እኔ ገንዘብ ሰጣሃለሁ ፒኖኪዮ አለችና በፒኖኪዮ እጅ ላይ ገንዘብ ታየ። ይህን ገንዘብ አታባክን፣ በቀጥታ ወደ ትምህርት ቤት ሂድ። ፌሪዋ ፒኖኪዮን ከስቤት አስወጣች። ፒኖኪዮ በደስታ እየዘፈነ ወደ ትምህርት ቤት መሄድ ጀመረ። የፒኖኪዮ መንገድ ላይ ድመትና ቀበሮ አገኙት። እናም ፒኖኪዮን ወዴት ለመሄድ እንደሆነ ጠየቁትኝ። ፒኖኪዮ የጽህፈት መሳሪያ ገዝቼ ትምህርት ቤት ልሄድ ነው። ይህ ገንዘብ ለጽህፈት መሳሪያ በቂ አይሆንም። እኛ ያለውን ካደረግ ብዙ ተጨማሪ ገንዘብ ይኖርሃል። ምን እንዳደርግ ትፈልጋለህ? ያንን ገንዘብ ትሰጠን እና በአስማት ሜዳ ላይ እንተክለዋለን እና የገንዘብ ዛፍ ይኖርሃል። በፈለክበት ጊዜ ሄደህ ገንዘቡን መውሰድ ትችላለህ። የዋህ ፒኖኪዮ ለቀበሮ የተናገረውን ሁሉ አምኖ ገንዘቡን ሰጠ። ገንዘቡን በመውሰድ ቀበሮውና ድመቷ በፍጥነት ሄዱ። ብቻውን ስለቀረ ፌሪ እንደገና ለፒኖኪዮ ቀጥላ ታየች። ለምን አሁንም ወደ ትምህርት ቤት አልሄድክም? ሁሉ በሰጠው ገንዘብ ነው የጽህፈት መሳሪያ ያገኘኸው? በእውነቱ ፌሪ ገንዘቡን ለቀበሮ እንደሰጠ ያውቅ ነበረ። ፒኖኪዮ አስጠነቀቀችው። አትዋሸኝ ወይ ቀጣሃለሁ። ፒኖኪዮ ፌሪን አልሰማምና ለማንኛውም ዋሸ። አረ የጽህፈት መሳሪያውን ገዝቻለሁ፣ ግን ትምህርት ቤት ትቻቸው ነው። ፒኖኪዮ ውሸቱን እንደጨረሰ አፍንጫው ማደግ ጀመረ። እውነት ነው የምትናገረው? የበለጠ ውሸት ሲናገር የፒኖኪዮ አፍንጫ ማደግና ማደግ ቀጠለ። መጨረሻ ላይ ራሱን እንኳን ማንቀሳቀስ አልቻለም። ምን እየሆነ ነው? በመጨረሻም ስህተቱን ተረድቶ ስለተፈጠረው ነገር ሁሉ ለፌሪ ነገረው። ፒኖኪዮ ትክክለኛውን መንገድ እንደወሰደ ሲመለከት ፌሪ አፍንጫውን ወደ በደኛው አመጣችው። እውነት ስለተናገርክ ይቅር ብዬሃለሁ። ቀበሮ የወሰደውን ገንዘብ መልሳ ሰጠችው። እሷም ገንዘቡን ይዞ ከእንግዲህ እንዳይባክን ብላ አስጠነቀቀችው። ገንዘቡን በእጁ ይዞ አብሮ እየዘፈነ ፒኖኪዮ እንደገና መራመድ ጀመረ። ግን በዚህ ጊዜ ሌላ አይነት አደጋ ገጠመው። የያዘው የሰርከስ ባለቤት በአይኑ ፊት ቆመ። የሰርከስ ባለቤት በጣም ተናዶ ነበረ። ፒኖኪዮን አገኘው፣ ሊቀጣው ፈለገ። ፒኖኪዮን ያዘውና ወደ ባህሩ ወረወረው። ፒኖኪዮ ባህር ውስጥ ሲወድቅ አልሰመጠም። ከእንጨት ስለተሰራ በውሃ ላይ ተንሳፎ ቆየ። ፒኖኪዮ ይህን ስሜት በጣም ወዶ ስለነበረ እጆቹንና እግሮቹን በማንቀሳቀስ መዋኘት ጀመረ። እናም ይህን ሁሉ የሆነው ወደ ባህሩ ዳርቻ እየዋኘ ቆየ። ሄይ ምን እየሆነ ነው? ፒኖኪዮ በድንገት በጨለማ ቦታ ውስጥ ራሱን አገኘ። ዙሪያውን ተመለከተ፣ ግን መውጫውን ማየት አልቻለም። ፒኖኪዮ በአንድ ግዙፍ አሳ ተውጦ ነበረ እና አሁን በሆዱ መካከል ተቀምጧል። ይህ በእንዲህ እንዳለ ጌቤቶ ስለ ፒኖኪዮ ተጨንቆ ነበርና እሱን ለመፈለግ ወጣ። ፒኖኪዮ። በመጨረሻም ፒኖኪዮ በባህር ውስጥ በተጣለበት የባህር ዳርቻ ላይ ደርሷል። አሳ አጥማጆቹ ልጁን አይተውት እንደሆነ ጠየቃቸው። ከአሳ አጥማጆቹ አንዱ አስታውሶ በባህር ውስጥ እንደወደቀ ነገረው።
ጌቤቶ አሳ አጥማጆቹን እርዳታ ጠየቀ። አንድ ሰው ጌቤቶ ምን ያህል ጥሩ እንደሆነ ስለሚያውቅ አሳ አጥማጆቹ ለመርዳት እምቢ አላሉም። ፒኖኪዮን ለማዳን ትንሽ ተልባ ሰጡት። ጌቤቶ በጀልባው ላይ ዘሎ ወደ ባህሩ ሄደ። ከተወሰነ ጊዜ በኋላ በድንገት አንድ ትልቅ አውሎ ነፋስ ጀመረ። ትንሿ ጀልባ ትልቁን ማዕበል መቋቋም አልቻለችምና ወደቀችና ጌቤቶም ወደቀ። ራሱን በባህር ውስጥ መካከል አገኘ። ጌቤቶ አርጅቶ ስለነበረ መዋኘት ስለማያውቅ ወደ ውሃ ውስጥ መስጠም ጀመረ። በዚህ ጊዜ ፒኖኪዮን የዋጠው የግዙፍ አሳ ጌቤቶንም ዋጠው። ጌቤቶ ከአሳው ጉሮሮ በቀጥታ ወደ ሆዱ ገባና የህፃኑን የሚያለቅስ ድምጽ ሰማ። በእርግጥ ይህንን ድምጽ ወዲያውኑ አውቆታል። ፒኖኪዮ ልጄ፣ በመጨረሻ ማገኘው፣ በጣም ተጨንቄ ነበረ። የአባቱን ድምጽ በመስማት ፒኖኪዮ ጌቤቶን በእንባ አቀፈው። በጣም ይቅርታ፣ ሳልሰማህ ነው አባቴ። ይቅር በለኝ የምትለውን ሁሉንም አደርጋለሁ። በዚህ ጊዜ ፒኖኪዮ በእውነት ማዘኑን አይቶ ፌሪ ልትታደጋቸው ወሰነ። ጌቤቶ እና ፒኖኪዮን ከአሳው ሆድ ውስጥ አውጥታ ወደ ባህር ውስጥ መለሰቻቸው። ፒኖኪዮ ከዚህ ቀን በኋላ በጣም ጎበዝ ልጅ ሆነ እና ሁል ጊዜም አባቱን ያዳምጥ ነበረ። እያንዳንዱን ቀን ወደ ትምህርት ቤት እየሄደ ከትምህርት በኋላ ደግሞ አባቱን በስራ ቦታ ለመርዳት ወደ ቤቱ ይሮጣል። ፌሪ ፒኖኪዮ ጥሩ ልጅ እንደሆነ አይቶ ሊሸልመው መጣ። አንድ ምሽት ፒኖኪዮ ተኝቶ ነበረ። ከአልጋው አጠገብ መታ አስማት አደረገች። ጠዋት ላይ ፒኖኪዮ እንደ ሁል ጊዜው ለትምህርት ቤት ለመዘጋጀት ተነሳ። ልክ ከአልጋው ላይ እየወረደ ሳለ አንድ ነገር የተለየ እንደሆነ ተረዳ። በመጀመሪያ እጆቹን ከዚያም ሰውነቱን ተመለከተ። ደነገጠ። ከዚህ በኋላ ከእንጨት አልተሰራም። ልክ በስጋ ውስጥ በመደበኛ ልጅ ሆነ። በደስታ ከአልጋው ላይ ዘሎ ወደ አባቱ ጋር ሮጠ። አባዬ እየኝ! ፒኖኪዮ እውነተኛ ልጅ ሆነ። ጌቤቶ ልጁ እውነተኛ ሆኖ በማየቱ በጣም ደስተኛ ሆነ። በመጨረሻም እውነተኛ ልጅ አለኝ። አባትና ልጅ በእንባ በደስታ ተቃቀፉ። ፒኖኪዮ እንደገና አልዋሽምና አፍንጫዬ ሁል ጊዜ ባለበት ይቆያል። ተቃቅፈው በደስታ መኖር ጀመሩ ይባላል። ስለዚህ ልጆችዬ ከዚህ ተረት የምትማሩት ምንድነው? ውሸት መጥፎ እንደሆነ፣ እንደዚህም ደግሞ ወላጆቻችሁን ማስማትና ማክበር እንዳለባችሁ ነው። ቻው።